ለኔና ለናንተ በምድር ላይ ወገኖቼ ህይወታችን ትርጉም የሚኖረው ኑሯችን ትርጉም የሚኖረው ትምርታችን ዕውቀታችን ገንዘባችን ምናምናችን ሁሉ ትርጉም የሚኖረው እግዚአብሔርን ጌታን ፊት ለፊት ስንገናኝ ብቻ ነው። ትርጉም እዛ ውስጥ ነው ያለው። ኃይል እዛ ውስጥ ነው ያለው። ራእይ እዛ ውስጥ ነው ያለው። ደስታ፣ ሰላም እዛ ውስጥ ነው ያለው። ውጭ የምታው የእግዚአብሔር እሳት ምን ያደርጋል? በውስጣችን መንደድ ይጀምራል። ከዛ በኋላ ነው ሰው የሚሆን። በምድር ላይ እግዚአብሔር ተገናኝቶት ህይወቱ ሳይቀየር፣ ታሪኩ ሳይቀየር፣ ስሙ ሳይቀየር፣ አገልግሎቱ ሳይቀየር የቀረ ማንም የለም። እግዚአብሔር ተገለጠልኝ ስትሉ ህይወታችሁ የተለወጠ፣ ታሪካችሁ የተለወጠ፣ አካሄዳችሁ የተለወጠ፣ ሁለመናችሁ የተለወጠ እንደሆነ እንዳትረሱ። ጌታ ኢየሱስ ክርስቶስ ችሎታውን ለመግለጥ ችሎታ የሌላቸውን መረጠ። ስራውን ይሰራ ዘንድ እግዚአብሔር በሰው ችሎታ፣ በሰው ዕውቀት፣ በሰው ጉልበት፣ በሰው ዕድሜ፣ በሰው ጾታ አይደገፍም። ወገኖቼ በሙሉ ልቤ አምናለሁ የእግዚአብሔር ጉብኝት ሲሆን በጆርጂያ መንገድ ላይ፣ በአሜሪካ መንገድ ላይ እብዶች፣ ሆምሌሶች፣ ድራግ አዲክቶች ነፍሳቸው ጌቶ ውስጥ የሚኖሩ ከእስር ቤት ወጥቶ ስለ ሰራዊት ጌታ ስለ እግዚአብሔር ይመሰክራሉ። እግዚአብሔር ይህንን ያደርጋል። እግዚአብሔር ወደ ታሰሩት ይሄዳል። ክብር ለዘላለም እስከ ዘላለም ለስሙ ይሁን። ቅድም ህይወቱን በሙሉ እብድ የነበረ በአንድ ቀን ተነስቶ በከተማ ላይ ስብከት ጀመረ። እዚህ ታሪኳ ምንም ይሄ ነው የማይባል ከወሬ ለወሬ ሙካ የሚያጸይፍ እዚህ አይነችው ሴት ሄዳ ከተማውን ገለባበጠ። ወዳዛት ምን ማለት ነው? ለእኔና ለእናንተ ተስፋ አለ ማለት ነው። ለእኔና ለእናንተ ተስፋ አለ። ጌታን ከተገናኘን ታሪካችን ይለወጣል። ታሪካችን ለዘላለም ይለወጣል። ኢየሱስ ባለበት ተአምራል። የሞቱቱ ይነሳሉ፣ የወደቁቱ ይነሳሉ፣ የተረሱቱ ወደፊት ይመጣሉ። እግዚአብሔር ወደፊት ያመጣቸዋል። ከእስራታቸው ይፈታና ወደፊት ያመጣቸዋል። በጌታ በኢየሱስ ክርስቶስ አገልግሎት የሆነ ሁሉ በእኛ አገልግሎት የማይሆንበት ምንም ምክንያት የለም። ምክንያቱም የእግዚአብሔር ቃል ይላል። እግዚአብሔርን እጅግ አድርገን እናመሰግናለን። መጽሐፍ ቅዱስ ያላችሁ የሉቃስ ወንጌል ምዕራፍ 19ን ታወጡታላችሁ እዛ እንደቆማችሁ። የሉቃስ ወንጌል ምዕራፍ 19 ባለፈውም ሳምንት እዛው አካባቢ ነው የተመለከትነው። ዛሬ ደግሞ ከ41 እስከ 44 ያለውን እናነበዋለን። የሉቃስ ወንጌል ምዕራፍ 19 የመጎበኘት ዘመን በሚል ርዕስ ነው ዛሬ ምሽት የምናየው። እግዚአብሔር ሕይወታችሁን፣ ኑሯችሁን፣ ዘመናችሁን እንዲጎበኝ እግዚአብሔር ዘመን አለውና በዛ ዘመን የእግዚአብሔር ዘመን እንዳያመልጥን እሱን ነው የምንመለከተው። 41 ሲቀርብም ከተማይቱን አይቶ አለቀሰላት እንዲህ እያለ ለሰላምሽ የሚሆነውን በዚህ ቀን አንቺስ እንኳ ብታውቂ፣ አሁን ግን ከዓይንሽ ተሰውሯል። ወራም ትመጣብሻልና ጠላቶችሽም ቅጥር ይቀጥሩብሻል፣ ይከቡሻልም፣ በየበኩሉም ያስጨንቁሻል። አንቺንም በአንቺም ውስጥ የሚኖሩት ልጆችሽን ወደ ታች ይጥላሉ። በአንቺ ውስጥም ድንጋይ በድንጋይ ላይ አይተው የመጎበኘትሽን ዘመን አላወቅሽምና። ጌታ ሆይ የቃል ምስጢር በናዝሬቱ በክርስቶስ ኢየሱስ ስም ይገለጥልን። አንተ ራሲ አስተምረን በጌታ በኢየሱስ ክርስቶስ ስም አሜን። በመክብብ ምዕራፍ 3 ላይ ለሁሉ ዘመን አለው ይላል። ይህንን ነገር እንዳትረሱ። ለሁሉ ዘመን አለው፣ ለሁሉ ጊዜ አለው። ያም ማለት ያለ ዘመን ያለ ጊዜ የሚሆን ነገር በምድር ላይ እንደሌለ ማመልከቱ ነው። እኔንና እናንተን እግዚአብሔር የፈጠረን ጊዜያችን አሁን ስለሆነ፣ መኖር ያለብን አሁን ስለሆነ፣ የምንኖረው እሱ ባለው ስለሆነ፣ ስለዚህ ነው የማናችንም እቅድ የማናችንም አጀንዳ አይደለም። የምንኖረው
እግዚአብሔር ኑሩ ባለና እንድንኖር ስለሰጠን ጊዜ ነው። የእግዚአብሔር ሰዎችን ታሪክ ስንመለከት እያንዳንዳቸው በግል ሕይወታቸው እግዚአብሔርን ፊት ለፊት የተገናኙበት ዘመንና ወቅት ነበራቸው። ማናቸውም ሁላቸው ጠዋት ይሁን ማታ፣ ቀን ይሁን በሕልም ይሁን በራእይ ይሁን በመንገድ ይሁን የትም እግዚአብሔር የተገናኛቸው እያንዳንዳቸው በተለያየ መንገድ ነው። ለረጅም ይሁን ለአጭር ጊዜ ከእግዚአብሔር ፊት ለፊት መገናኘት ለማንም ወሳኝ ነው። ለእኔና ለእናንተ በምድር ላይ ወገኖቼ ሕይወታችን ትርጉም የሚኖረው፣ ኑሯችን ትርጉም የሚኖረው፣ ትምህርታችን፣ እውቀታችን፣ ገንዘባችን፣ ምናምናችን ሁሉ ትርጉም የሚኖረው እግዚአብሔርን ጌታን ፊት ለፊት ስንገናኝ ብቻ ነው። ትርጉም እዛ ውስጥ ነው ያለው። ኃይል እዛ ውስጥ ነው ያለው። ራእይ እዛ ውስጥ ነው ያለው። ደስታ፣ ሰላም እዛ ውስጥ ነው ያለው እና ስለዚህ ወሳኝ ነው። የአይሁዶች አባት የሆነው አብርሃም ወርሶ ወደሚያወርስ ምድር የተጠራው በ75 ዓመቱ ነው። ነገሩ የዕድሜ ጉዳይ አይደለምና ሙሴ በ80 ዓመቱ ወደ እግዚአብሔር ተራራ ኮሬብ ወጣ። የሚነድ የእግዚአብሔርን እሳት አየ። እጸልያለሁ የእስራኤል ቅዱስ እግዚአብሔር የእግዚአብሔርን እሳት ሳታዩ እስከ 80 ዓመት እንዳትደርሱ። ከዛ ከአሁኑ ጀምሮ ባላችሁበት አካባቢ ባላችሁበት ዕድሜ የእስራኤል ቅዱስ እግዚአብሔር እሳቱን ያሳያችሁ። የእግዚአብሔር እሳት ያያችሁ እሳት የምትመሩ የምትታዘዙ የተለወጣችሁ እንድትሆኑ የእስራኤል ቅዱስ እግዚአብሔር ይርዳችሁ። ወገኖቼ በቁጥቋጦ ውስጥ ሲነድ ያየው እሳት በሕይወቱ ውስጥ መንደድ ጀመረ። ውጭ የምታዩ የእግዚአብሔር እሳት ምን ያደርጋል? በውስጣችን መንደድ ይጀምራል። ከዛ በኋላ ነው ሰው የሚሆነው። ከዛ በኋላ ነው እግዚአብሔር ትልቅ ነህ፣ እግዚአብሔር ኃያል ነህ ብለን ቅድም እንደዘመርነው በእውነት የምንዘምረው እሳቱ መንደድ ሲጀምር ነው። እንግዲህ ጌታ ኢየሱስ ክርስቶስ ያን ሊያደርግ ወደ ምድር መጣና በምድር ላይ እግዚአብሔር ተገናኝቶት ሕይወቱ ሳይቀየር፣ ታሪኩ ሳይቀየር፣ ስሙ ሳይቀየር፣ አገልግሎቱ ሳይቀየር የቀረ ማንም የለም። ይቀይራል። የእግዚአብሔር መገኘት የእግዚአብሔር መገለጥ የሚያደርገው ከሁሉ በላይ ሰውን ይለውጣል። አንዳንድ ሰዎች ጌታ ተገለጠልኝ ምናምን ብለው ይናገራሉ። ሰዎች ጌታ ተገለጠልኝ በሚሉበት ጊዜ አልተገለጠልህም ብለን ልንከራከር አንችልም። ምክንያቱም የሰውየው ራእይ ነው። ነገር ግን የተገለጠለት እግዚአብሔር ሆነ ሌላ ጥያቄ ሊኖረን ይችላል። እግዚአብሔር የተገለጠላቸው የማይመስሉ እግዚአብሔር ተገለጠልኝ ሲሉ ጥያቄ ይፈጥራል። እግዚአብሔር ተገለጠልኝ ስትሉ ሕይወታችሁ የተለወጠ፣ ታሪካችሁ የተለወጠ፣ አካሄዳችሁ የተለወጠ፣ ሁለመናችሁ የተለወጠ እንደሆነ እንዳንረሳ። በምድር ላይ እግዚአብሔር ተገናኝቶት ሕይወቱ ሳይቀየር የቀረ የለም ወገኖቼ። ጌታ ኢየሱስ ክርስቶስ በአገልግሎቱ ዘመን አሳ አጥማጆችን፣ ቀራጮችን ባለፈው ሳምንት እንደተመለከት ነው እዚህ ግቡ የማይባሉትን ሰብስቦ በመንፈስ ቅዱስ እሳት አጥምቋቸው ቆራጥ የእግዚአብሔር መንግሥት አገልጋዮች እንዳደረጋቸው መጽሐፍ ቅዱስ ይናገራል። እግዚአብሔር እንዴት አድርጎ አሳ አጥማጆችን ለእግዚአብሔር መንግሥት ለዚህ ለዘላለማዊ ዓለምን ለመለወጥ ፕላንና እቅድ ያለው እግዚአብሔር ያልተማሩትን ይጠራል።
ግራና ቀኛቸውን የማያውቁትን አሳ አጥማጆች ከዛ ጋራ የኖሩ ኑሯቸው፣ ትዳራቸው፣ መውጣቻቸው፣ መግባታቸው ያይ ከሆነ እነሱን ይጠራል። ምክንያቱም እግዚአብሔር የሚያደርገውን ያደርጋልና ስለዚህ ጠራቸው። ምክንያቱም ነገሩ የትምህርት ጉዳይ አይደለም። ነገሩ የዕድሜ ጉዳይ አይደለም። ነገሩ የጾታ ጉዳይ አይደለም። ነገሩ የዘር ጉዳይ አይደለም። ነገሩ እግዚአብሔርን ፊት ለፊት ኢንካውንተር ማድረግ፣ እሳቱን ማግኘት ነው። ጌታ ኢየሱስ ክርስቶስ ችሎታውን ለመግለጥ ችሎታ የሌላቸውን መረጠ። ስራውን ይሰራ ዘንድ እግዚአብሔር በሰው ችሎታ፣ በሰው ዕውቀት፣ በሰው ጉልበት፣ በሰው ዕድሜ፣ በሰው ጾታ አይደገፍም። ልባሩ አይደገፍም። የፈለገውን በፈለገው ያደርግ ዘንድ ሁሉ አለው እግዚአብሔር። ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 1 ላይ ይህን በሚገባ ተንትኖታል። ባለፈው ሳምንት እንደተመለከት ነው። እዚህ ግቡ የማይባሉት እስኪ ያላልነበራችሁ እንትን እንድሉ እናንብበው። አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 26 ወንድሞች ሆይ መጠራታችሁን ተመልከቱ። እንደ ሰው ጥበበኞች የሆኑ ብዙዎች፣ ኃያላን የሆኑ ብዙዎች፣ ባለባቶች የሆኑ ብዙዎች። እዚህ መካከል ባለባት ያለ አይመስለኝም። እና ብዙዎች አልተጠሩም ነው የምለው። ማናቸውም አልተጠሩም። ጥሪ አሁን እናንተ ብታደርጉ፣ ግብዣ ብታደርጉ የምታስቡት እነዚህን ነው። እግዚአብሔር ግን እንደዛ አላሰበም። እና እግዚአብሔር ይላል፣ ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ። ብርቱንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። እግዚአብሔርም የሆነውን ነገር እንዲያጠፋ የዓለምን ምናምንቴ ነገር፣ የተናቀውንም ነገር፣ ያልሆነውንም ነገር መረጠ። ምናምንቴዎችን ሥጋን የለበሰ ሁሉ በእግዚአብሔር ፊት እንዳይመካ፣ እኔ እንዲህ አድርጌ እንዲህ ወጥቼ እንዲህ ገብቼ ብሎ ሲናገሩ ያሳዝናል። የሚመካ ሁሉ በእግዚአብሔር ይመካ ይላል። ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈው ይህ ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ፣ ቅድስና፣ ቤዛነትን በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው ይላል። የሚያስደንቅ ነው። ጳውሎስ እኮ እየተናገረ ያለው የእኛን ጉዳይ ነው። ሞኞቹ፣ ደካሞቹ፣ ምናምንቴዎቹ፣ የተናቁቱ፣ ማንም የማያውቀን ጋዜጦች የማይጽፉ ስለኛ፣ ሚዲያዎች የማወሩ ስለኛ፣ ካወሩም ደግሞ መጥፎውን ነገር የሚያወሩ። ይሁንና ጌታ ኢየሱስ ክርስቶስ ከኛም የከፉትን ምንም አይነት ተስፋ የሌላቸውን ሰዎች ሁኔታ ለውጦ ለክብሩ አድርጓቸዋል። ዛሬ 3 ምሳሌዎችን ከመጽሐፍ ቅዱስ ይሰጣችሁና በዛ ላይ መልእክታችንን እናያለን ማለት ነው። የሉቃስ ወንጌል ምዕራፍ 8ን አውጡ። የሉቃስ ወንጌል ምዕራፍ 8 ከቁጥር 26 ጀምሮ በጌታ በኢየሱስ ክርስቶስ ስም አነበዋለሁ። እጅግ የሚያስደንቅ ነው። ብዙውን ጊዜ ይህንን ሳነብ ወገኖቼ የሚሰማኝን ልነግራችሁ አልችልም። በገሊላም አንጻር ወዳለችው ወደ ጌርጌሴኖን አገር በታንኳ ደረስኩ። ወደ ምድርም በወጣ ጊዜ አጋንንት ያደሩበት አንድ ሰው ከከተማ ወጥቶ ተገናኘው። ጤናማ ሰው አይደለም፣ አጋንንት ያደረበት ሰው ነው። የሰውየው ታሪክ ያስደንቃችኋል። ከብዙ ዘመን ጀምሮ ልብስ ሳይለብስ ልብስ ሳይለብስ በመቃብር እንጂ በቤት አይኖርም ነበር።
ኢየሱስንም ባየ ጊዜ ጮኾ በፊቱ ተደፋ፣ በታላቅ ድምፅ የልዑል እግዚአብሔር ልጅ ኢየሱስ ሆይ ካንተ ጋር ምን አለኝ? እንዳታሰቃየኝ እለምንሃለሁ አለ። ርኩሱ መንፈስ ከሰውየው እንዲወጣ ያዘው ነበርና ብዙ ዘመንም ይዞት ነበርና በሰንሰለትና በእግር ብረትም ታስሮ ይጠበቅ ነበር። እስራቱንም ሰብሮ በጋነኑ ወደ ምድረ በዳ ይነዳ ነበር። ሰይጣን ክፉ ነው። እግዚአብሔር ይገስጸው። ጌታ እግዚአብሔር ይገስጸው። ኢየሱስም ስም ማን ነው ብሎ ጠየቀው። እርሱም ብዙዎች አጋንንት ገብቶበት ነበርና ለጎን አለው። ወደ ጥልቁም ሊሄዱ እንዲያዛቸው ለመኑት። በዛም በተራራው የብዙ እሪያ መንጋ ይሰማሩ ነበር። ወደ እነሱም ሊገባ እንዲፈቅድላቸው ለመኑት፣ ፈቀደላቸው። አጋንንትም ከሰውየው ወጥተው ወደ እሪያዎቹ ገቡ። መንጋውም ከአፋፉ ወደ ባህር ተጣደፉ እና ሰጠሙ። እረኞችም የሆነውን ባዩ ጊዜ ሸሽተው በከተማና በአገሩ አወሩ። የሆነውን ነገር ሊያዩ ወጥተው ወደ ኢየሱስ መጡ። አጋንንትም የወጡለትን ሰው ለብሶ ተመልከቱ። አጋንንት ሲሄድ ሰዎች ልባቸው ይመለሳል። ሰው ለብሶ ልቡን ተመልሶ በኢየሱስ እግር አጠገብ ተቀምጦ አገኙትና ፈሩ። እንዴት አስደናቂ ነው! እንዴት አስደናቂ ነው! ያዩትም ደግሞ አጋንንት ያደሩበት ሰው እንዴት እንደዳነ አወሩላቸው። በዙሪያም በጌርጌሴኖን አገር ያሉት ሕዝብ ሁሉ ታላቅ ፍርሃት ይዟቸዋልና ከነሱ እንዲሄድ ለመኑት። በታንኳም ገብቶ ተመለሰ። አጋንንት የወጡለትም ሰው ይሄንን ስሙ፣ አጋንንት የወጡለት ሰውም ከእርሱ ጋር ይኖር ዘንድ ለመነው። ነገር ግን ወደ ቤቴ ተመለስ፣ እግዚአብሔር እንዴት ያለ ታላቅ ነገር እንዳደረገልኝ ንገር ብሎ አሰናበተው። ኢየሱስም እንዴት ያለ ታላቅ ነገር እንዳደረገለት በከተማ ሁሉ እየሰበከ ሄደ። እብድ ኢየሱስን ሲገናኝ ሰባኪ ሆነ። እግዚአብሔር የፈታው ሰው ሌላ ምርጫ የለውም፣ ሌላ ነገር የለውም። ይሄ ሰው በብዙ ነገር በብዙ መከራ ለራሱ ህብረተሰቡን ሲያሰቃይ ብታሰር አይታሰር እንዳቆይ ቢባል የሚያደርገው አይታወቅም። ነገር ግን የእግዚአብሔር ልጅ የናዝሬቱ ኢየሱስ ክርስቶስ መጣና አገኘው። ታሪኩን ለወጠው፣ ህይወቱን ለወጠው። ይህ ሰው የዚህ ሰው ታሪክ አስደናቂ ነው። በቁጥር 26 27 ላይ ብትመለከቱ እብድ ነበር ሰውየው። በቁጥር 28 ላይ ጌታ ኢየሱስን ተገናኘ። በቁጥር 33 ላይ አጋንንቶች ወጡለት። በቁጥር 35 ላይ ልቡ ተመለሰና ለብሶ በጌታ እግር ስር ተቀመጠ። በቁጥር 39 ላይ እግዚአብሔር እንዴት ያለ ታላቅ ነገር እንዳደረገለት እንዲመሰክር ወደ ቤተሰቡ ተላከ። በቁጥር 39 ላይ ሰባኪ ሆነ፣ በከተማ ሁሉ እየሰበከ ሄደ። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ ይሁን። ክብርን ስጡት ለዚህ ጌታ። ወገኖቼ ስለዚህ ሰው ምን እንላለን? በህይወቱ የሆነው ምንድን ነው? የሰውን ህይወትና ታሪክ በቅጽበት የሚለውጥ ጌታ ክብሩን አሳየው። ክብሩን አሳየው። ወገኖቼ በሙሉ ልቤ አምናለሁ የእግዚአብሔር ጉብኝት ሲሆን በጆርጂያ መንገድ ላይ፣ በአሜሪካ መንገድ ላይ እብዶች፣ ሆምሌሶች፣ ድራግ አዲክቶች ነፍሳቸውን ጌቶ ውስጥ የሚኖሩ ከእስር ቤት ወጥቶ ስለ ሰራዊት ጌታ ስለ እግዚአብሔር ይመሰክራሉ። እግዚአብሔር ይህንን ያደርጋል። እግዚአብሔር ወደ ታሰሩት ይሄዳል። ክብር ለዘላለም እስከ ዘላለም ለስሙ ይሁን። ከዚህ በፊት መስክሬላችሁ ነበረ። አንድ ጊዜ ወደ አርጀንቲና እንድንሄድ ማለት እንዲሄድ ተጋበዝኩኝ
እና ከተጋበዙ ሰዎች ውስጥ እኔ የመጨረሻ ትንሹ ነኝ ቢባል ምንም ማጋነን አይደለም። ሌሎቹ የሀገር ሚኒስትሮች፣ ዳኞች፣ ከፍተኛ እንትኖች የነበሩ ነበሩ። እና ስንሄድ ተቀብለውን በ5 ስታር ሆቴል ውስጥ በዘበኞች በእንትን ተቀበል። ለመጀመሪያ ጊዜ በእንትን የተቀበልኩት ያን ጊዜ በቃ ከዛ እንትኑን በነጋታው ወደ እስር ቤት እንወስዳቸዋለን አሉ። ከዛ ይዘውን ወደ ታወቀ ወደ ሀገሪቷ ከባድ እስር ቤት ኢትዮጵያ ውስጥ ከባድ እስር ቤት የነበረው የትኛው ምን ይባል ነበረ? ምንድነው የሚባለው? ፓስተር ማዕከላዊ ኖ ሌላ አልነበረ። ይሄ ጠበቅ ያለ ነገር የምናገር ሁላችሁ ታውቃላችሁ። ምኑን እነግራችሁ? እንደዛ አይነቱ ነበር። ከዛ ገባን። ከኋላ እንትን ወሰዱ፣ በትልቅ ቦታ ላይ አስቀመጡ። አሁን የሚዘምሩላችሁ ሰዎች ይመጣሉ ተባለ። 700 የሚሆኑ ይሄ ጠብደል ይሄ እንትን የሆኑ እጆቻቸው በቃ እንትን የሆኑ ሰዎች እየዘመሩ እየተገለባበጡ እያለቀሱ መጡ። ከዛ በኋላ ይኸው ማን ያቁማቸው? ሲያመልኩ ሲያለቅሱ እግዚአብሔርን ሲያመሰግኑ። ወገኖቼ እዛ ቁጭ ብዬ አንድ ነገር በውስጤ ገባ። የታሰርን እኛ ነን እንጂ እነሱ አይደሉም። እነዚህ ምንድናቸው ብለን ስንል ሰውየው ምን አለ? ይሄ በሀገሪቷ የሞት በቃ ነው የሚባለው፣ ዓለም በቃ የተፈረደባቸው የምታሰሩበት ቦታ ነው አለ። እና እነዚህ 2000 ናቸው ለሞት በቃ ነው ያሉት እንጂ ለሌላ ነገር አይደለም። ነገር ግን አንድ ቀን የእግዚአብሔር መንፈስ በ2000 ላይ ወደቀ። ታሪካቸው ተለወጠ፣ ህይወታቸው ተለወጠ። ዘማሪዎች፣ መስካሪዎች ይሄ ነው የማይባል ነገር ሰማያዊ ነገር አልቀረላቸው። ፊታቸውን ስታዩ የሚያስደንቅ ነው። የእስራኤል ቅዱስ እግዚአብሔር ዛሬ እስረኞችንም ይፈታል፣ በእሳቱም ይሞላቸዋል። እግዚአብሔር አምላክና በኋላ ታሪክ ሲነግሩን ሰርግ ነበርና ወደ ሰርጉ ደግሞ ሂዱ ተባል። ሰርጉ ምንድነው? የእስር ቤቱ ዘበኛ ነው የሚያገባው። ከዛ ሄን ቁጭ ያለ ይዛ እና ሰርጉ አስተናጋጆቹ እስረኞች፣ ሙሽራይቱ ብቻ ናት ከውጭ የመጣችው። ሚዜዎቹ እነዛ እስረኞች፣ ምግብ እየሰሩ እስረኞች፣ አስተናጋጆቹ ሁሉ ነገር እስረኞች። ፊታቸው እየበራ በእነሱ ላይ ያለው ፈገግታ፣ በእነሱ ላይ ያለው እንትን እኔና እናንተ እንደዚህ አይነት ሀገር በእንደዚህ አይነት ኑሮ ኑረን አንዳንድ ጊዜ ፊታችን ውይ ያሳዝናል። ምን እንደነካን አላል። እነዚህ ፊታቸው ሲበራ በጣም ቆጫል። በቃ ያጋባው እስረኛ፣ የባረካቸው እስረኛ፣ የዘመሩት እስረኞች። ከዛ በኋላ ሲነግሩን ይሄ ቦታ በጣም ቆሻሻ ነበራሉ። ያ ከሆነ በኋላ አካባቢው ጸርቶ መንግስት የሚከፍለው ይሄን ቦታ ጽዳት ለመጠበቅ ከሚከፍለው 75% ለመንግስት ቀረ። በ25% ይሄ ቦታ ግቢ ይጠበቃል አሉ። አበባው፣ መሬቱ የሚያስደንቅ። ኢየሱስ ሲፈታ እንደዛ ያደርጋል። ኢየሱስ ሲፈታ ያሳምራል። እስከ ክብርን ሰጡት ለዚህ ጌታ። አዎ ይሄ ጌታ አንድ ቀን በምድራችን ላይ ላሉት እስረኞች
አንዳንድ ቦታ ሄጄ ያለው በጣም ወጣቶች ምንም የሌላቸው በቃ እዛ እና በምንሄድበት ቦታ ሁሉ እስር ቤት ሄደን እንጎበኛለን። እና ባለፈው ጊዜ 40 ምንጭ ሄደን እስር ቤቱን ማየት እንዴት ያሳዝናል መሰላችሁ። እዛ ያሉት አንድ ያሳዘነኝ ነገር አንዲት እናት እርጉዝ እያለች አንድ ነገር ተደረገና ተከሰሰች፣ እስር ቤት ተፈረደባት። እዛ ያለች ወለደች። እዛ ያለች ስለወለደች አሁንም እሷ እዛ ስላለች ልጇ 10 ዓመት ከእስር ቤት እንዳትወጣ ተብሎ ልጅቷ ከእስር ቤት አልወጣች። ነገሩ የሚመለከታቸውን ሰዎች ላገኛቸው ፈለኩ፣ ነገር ግን ጊዜ አልነበረኝ። 10 ዓመት እስር ቤት ውስጥ ነው የኖረችው። አሁንም እዛ ናት። እነዚህን ሰዎች እዛ ያሉ እግዚአብሔር ብለውጣቸው ታሪካቸው ብለወጥ እግዚአብሔር የሰውን ታሪክ ይለውጣልና የእስራኤል አምላክ እግዚአብሔር በምድራችን ባሉት ላይ ባለፈው ከዚህ ወገኖች ልብስ እንትን ሰርተው እንትን ይዤላቸው ሄጄ ነበረ። 8,000 እስረኞች ራቁታቸው። What a painful life. ኢየሱስ ክርስቶስ ከመጣ ግን ታሪክ ይለወጣል። አሜን። ይለወጣል በሉ። አሜን። ይለወጣል በሉ። አዎ ይለወጣል። እግዚአብሔር ይለውጣል። እግዚአብሔር ይለውጣል። የእስረኞችን ታሪክ፣ የበሽተኞችን ታሪክ፣ የበደለኞችን፣ የወንጀለኞችን፣ የሰካራሞችን፣ የድራግ አዲክቶችን ታሪክ እግዚአብሔር ይለውጣል። ለውጦ ለክብሩ ያደርጋቸዋል። ክብር ለስሙ ይሁን። ሁለተኛ የምናየው በሰማርያ ሴት ሕይወት ጌታ ያደረገውን ተአምር ነው። የዮሐንስ ወንጌል ምዕራፍ 4 የዮሐንስ ወንጌል ምዕራፍ 4 ይህንን ታሪክ ያላነበባችሁ የላችሁ። እጅግ የሚያስደንቅ ነው። እንግዲህ ኢየሱስ ከዮሐንስ ይልቅ ደቀ መዛሙርት ያደርጋል ያጠምቅማል ማለት ፈሪሳውያን እንደሰሙ ጌታ ባወቀ ጊዜ ይሁዳን ትቶ ወደ ገሊላ ደግሞ ሄደ ይላል። ዳሩ ግን ደቀ መዛሙርቱ እንጂ ኢየሱስ ራሱ አላጠመቀም። በሰማርያም ሊያልፍ ግድ ሆነበት። በሰማርያም ሊያልፍ ግድ ሆነበት። አስደንቅም! የእግዚአብሔር ልጅ ከዘላለም መጥቶ ማንም በማልፍበት ማንም ግድ ስለሌለው በዛ ቦታ ያልፍ ዘንድ ግድ ሆነበት ይላል። እዛ መጥቶ ምን ያገኛል? ጉድጓድ ነበረ፣ የያዕቆብ ጉድጓድ። ያ ጉድጓድ ውሃ የሚቀዳበት ጉድጓድ ነው ለከብቶች ለሰዎች። እና በዛን ሰዓት በ6 ሰዓት በእኩለ ቀን ላይ ነው። አንድ ሴት ጌታ ኢየሱስ እዛ መጣ። ደግሞ ቁጭ አለ። ሐዋርያቱ ምግብ ፍለጋ ወደ ከተማ ሄዱ። ከዛ በኋላ ከሱ ጋር ውሃ ጠጭኝ ብሎ ጌታ ዲስካሽን ይጀምራል። መወያየት ይጀምራሉ። በ6 ሰዓት በመካከለኛ ምስራቅ በ6 ሰዓት ውሃ መቅዳት አይችልም። ለምንድን ነው? በ6 ሰዓት መጋኛ አለ ስለሚባል ሰው ወይም ጠዋት ወይም ከሰዓት በኋላ ነው የሚሄደው። እንትን ምሳ ሲሰሩ ወይም እንትን ሲሆኑ የምግብ ሽታ በላቸው ላይ ካለ ሰይጣን እሱን እያሸተተ ይመታቸዋል ተብሎ ስለሚታሰብ ማንም አይሄድም። ስለዚህ
ይህች ሴትዮ ብቻዋን በዛን ጊዜ መጣች። ለምንድን ነው እሷ ብቻዋን የመጣች? ዩዥዋሊ በባህል ሀገር በአፍሪካ ሴቶች ማገዶ መሰብሰብ ለመሄድ ብቻቸውን አይሄዱም። 2 3 4 አንዳንድ ጊዜ 10 ሆኖ ነው የሚሄዱ። እሷ ግን ብቻዋን ነው ሄደችው። ለምን መሰላችሁ? መጽሐፉ እንደሚነግረን 5 ጊዜ ያገባች 5 ጊዜ ትዳሯ የፈረሰባት ሴት ነበረች። 5 ጊዜ። ስለዚህ ብቻዋን ሐመቱ እንትኑን ስለማትችል ብቻዋን ሄዳ ውሃውን ትቀዳለች፣ ብቻዋን ትመለሳለች። አሁን ጌታ ኢየሱስ ክርስቶስ ይችን ሴትዮ ጠየቃት። ውሃ ጠጭኝ አላት። እኔ ውሃ እንዴት ከኔ ትጠይቃለህ? አንተ አይሁዳዊ ነህ፣ አንተ ሳምራዊ ሆነ እንዴት ከኔ ውሃ ትጠይቃለህ? አይሁዶች የሚያምኑት ሳምራውያን የተፈጠሩት የሚበድሉ አይሁዶች ሲፈረድባቸው በሲኦል ውስጥ እንዲቃጠሉ ማገዶ ለመሆን ነው ተብሎ ነው የሚታሰበው። በምንም አይነት እነሱ አይነካኩ። ማገዶ በሲኦል ውስጥ ማገዶ ለመሆን ምንድነው? የማይታዘዝ እግዚአብሔርን የማይፈራ አይሁዳዊ ሲፈረድበት የሚቃጠልበት እሳት ማለት ነው። ከዛ ጌታ ኢየሱስ ይህችን ሴትዮ አናገራት እና ሂጂና ባልሽን ጠርተሽ አላት። ባል የለኝም አለች። እውነትሽን ነው፣ 5 ባሎች ነበሩሽ አላት። ከአንቺ ጋር ያለው እሱ ባልሽ አይደለም አላት። ጌታ ያውቃል ማለት ነው። የቃል ኪዳን ትዳርና ከቃል ኪዳን ውጭ የሆነውን ነገር ጌታ ያውቃል። በዛ እሷ ይሄ ነገር አስገርሟት ወደ ከተማ ሄዳ ለከተማውን ያደረኩትን ሁሉ የነገረኝን ኑና እዩ ብላ ከተማውን በሙሉ አነቃነቀች። የጌታ ደቀ መዛሙርት ምግብ ለመግዛት የሄዱ ለአንድ ሰው አልመሰከሩም። እነሱ ምግቡን ይዞ መጡ፣ እንካ ብላ አሉት። ከነሱ በኋላ በሺህ የሚቆጠሩ ሰዎች እየተንጋጉ መጡ። በማን ምስክርነት? በሴትዮዋ ምስክርነት። ወገኖቼ በዚህ ምዕራፍ ውስጥ ከቁጥር 1 እስከ 6 እናንተ አንብቡት። በኋላ ጌታ ኢየሱስ ወደዛ ስፍራ እንደመጣ እናያለን። በቁጥር 6 ላይ ሴትዮዋ ውሃ ለመቅዳት መጣች። ከዛም በቀረበላት ጥያቄ እርሷም የሚቀርበውን ጥያቄ ስለ ልዩነታቸው፣ ስለ አምልኳቸው፣ ስለ እምነታቸው ጌታ በሰፊው አወያያት። በቁጥር 18 ላይ ሲደርሱ ማንነቷን ነገራት። በቁጥር 28 ላይ ሲደርሱ እንስራዋን ትታ ወደ ከተማ ሄደች። በቁጥር 30 ላይ ከተማው ወደ ጌታ መጉረፍ ጀመረ። በቁጥር 40 ላይ በከተማዋ ጌታ እንዲያገለግላቸው ለመኑት። በቁጥር 42 ላይ ብዙዎች በጌታ አመኑ። ይህንን በቤታችሁ ገብታችሁ ተአምር አንብቡት። ይህ ለእኔና ለእናንተ ብዙ ነገር ላይመስለን ይችላል ወገኖች። ለጌታ ለኢየሱስ ክርስቶስ ከሰማይ ወደ ምድር መምጣቱ አንድ ነገር ነው። ከይሁዳ ወደ ሰማርያ መሄዱ ግን ሌላ ነው። ከዛም አልፎ በሰማርያ የሄደበት ያረፈበት ቦታ ያናግራት ሴት እጅግ የሚያስንቀው እጅግ የሚያስተቸው ነበረ። ምክንያቱም በአይሁዶች እምነት ይህን ከማድረጉ አንድ አይሁዳዊ አስተማሪ እንደዚህ አይነት ከማድረግ መሞት ይሻለዋል፣ በፍጹም በእነሱ በሰማርያውያን መካከል ከመሆን። ሁሉ አልፎ ጌታ ኢየሱስ
ወደ ሁሉ ወደ አመጣ። ብቸኛዋ ሴት ተለወጠች፣ ከተማዋን ወደ ጌታ አመጣች። አንዳንድ ጊዜ ብዙ ዘመን በእግዚአብሔር ቤት ኖሮ አንድ ቀን ተሳስተው ለጌታ የማይመሰክሩ ሰዎች ሊኖሩ ይችላሉ። ግን እግዚአብሔር ተመልከቱ፣ እዛ ቅድም ሕይወቱን በሙሉ እብድ የነበረ በአንድ ቀን ተነስቶ በከተማ ላይ ስብከት ጀመረ። እዚህ ታሪኳ ምንም ይሄ ነው የማይባል ከወሬ ለወሬ ሙካ የሚያጸይፍ በዚህ አይነቱ ሴት ሄዳ ከተማውን ገለባበጠች። ወዳዛት ምን ማለት ነው? ይሄ ወገኖች ምን ማለት ነው? ለእኔና ለእናንተ ተስፋ አለ ማለት ነው። ለእኔና ለእናንተ ተስፋ አለ። ጌታን ከተገናኘን ታሪካችን ይለወጣል። ታሪካችን ለዘላለም ይለወጣል እና እግዚአብሔር አምላክ በሕይወታችን በታሪካችን ስራውን ይሰራል። የእስራኤል ቅዱስ እግዚአብሔር ታሪክን በሚለውጥ መልኩ እያንዳንዳችሁን ይገናኛችሁ። እግዚአብሔር ይገናኘን። ከዚህ ስንወጣ ልዩ ሰዎች ሆነን እነዛ ሰዎች ከእስር ቤት እነዛ ሰዎች ከብቸኝነት ወጡ። ሲካር በሚባል ከተማ ነው። ከተማው ሲካር ነው የሚባል። ሲካር በዕብራይስጥ ቋንቋ ሰካራም ከተማ ማለት ነው። በሰካራም ቋንቋ ማለት በሰካራም አገር ትዳር አይጸናም። ስለዚህ አንዱ ሰካራም ለማጥቶ ያገባታል፣ አንዱ ሌላ ሰካራም፣ 5 ሰካራሞች አግብተዋታል። ኢየሱስ ክርስቶስ ከዚያ አውጥቶ ለራሱ ክብር ያደርጋል። አሜን በሉ፣ አሜን በሉ። ክብር ለዘላለም እስከ ዘላለም ለስሙ ይሁን። ሶስተኛው በዮሐንስ ወንጌል ምዕራፍ 11 ላይ ያለው የአልዓዛር ከሞት መነሳት ነው። ወገኖቼ እንደ አልዓዛር ያለቀለት ተስፋ የተቆረጠበት በእንባ በክብር የተሸኘው ሰው አልነበረም በምድር ላይ። ጌታ ለክብሩ ከሞት አስነሳው። በቋንቋ የማይቻል ነገር ሆነ። አልዓዛር ከሞት ከተነሳ በኋላ አልሰበከም፣ አልዘመረም፣ ምንም ነገር አላደረገም። በምዕራፍ 12 ቁጥር 9 እስከ 11 ድረስ ከአይሁድም ብዙ ሕዝብ በዛ እንደነበረ አውቆ መጡ። ከሙታንም ያስነሳውን አልዓዛርን ደግሞ እንዲያዩ ነበር እንጂ ስለ ኢየሱስ ብቻ አይደለም። የካህናት አለቆችም አልዓዛርን ደግሞ ሊገሉት ተማከሩ። ምክንያቱም ከአይሁድ ብዙዎች ከእርሱ የተነሳ ሄደው በኢየሱስ ያምኑ ነበርና። ኢየሱስ ባለበት ተአምር አለ። የሞቱቱ ይነሳሉ፣ የወደቁቱ ይነሳሉ፣ የተረሱቱ ወደፊት ይመጣሉ። እግዚአብሔር ወደፊት ያመጣቸዋል። ከእስራታቸው ይፈታና ወደፊት ያመጣቸዋል። ቅድም እንደነገርኳችሁ እስር ቤት ዓለም በቃ የተፈረደባቸው እግዚአብሔር ከዚያ አውጥቶ ወደፊት አመጣቸው። ከነሱ ማንም እስከ ዛሬ እዛ ያለ አይመስለኝም። ምክንያቱም ትልቅ ስራ ነው እግዚአብሔር በእነሱ በምድሪቷ እየሰራ ያለው። ጌታ ኢየሱስ ይህንን ሰው ከሞት አስነሳ። ከዛ በኋላ ሰዎች መጡ ነበር። ለምን? ከሞት የተነሳውን አልዓዛርን እያዩ በጌታ በኢየሱስ ያምኑ ነበር። ታሪክ አይደለ? ታሪክ አይደለ? የእስራኤል ቅዱስ እግዚአብሔር ለዘላለም እስከ ዘላለም የተባረከ ይሁን። አልዓዛር አልሰበከ። አልዓዛር ይሄንን ነገር አላለ። በምድር ላይ ወገኖች እግዚአብሔር ሊጠቀምበት የማይችል ማንም የለም። መጥቶ ሰዎቹ እያዩ ይሄ ነው እንደ ከሞት የተነሳ ብሎ በጌታ በኢየሱስ ያምኑ ነበረ። ድንቅ! በጌታ በኢየሱስ ክርስቶስ አገልግሎት የሆነ ሁሉ በእኛ አገልግሎት የማይሆንበት ምንም ምክንያት የለም። ምክንያቱም የእግዚአብሔር ቃል ይላልና ዮሐንስ ወንጌል ምዕራፍ 14 ቁጥር 12 ላይ እዛው ምዕራፍ 14 ቁጥር 12 ላይ ጌታ ኢየሱስ እንዲህ አለ፣ እውነት እውነት እላችኋለሁ
በእኔ የሚያምን እኔ የማደርገውን ሥራ እርሱ ደግሞ ያደርጋል፣ ከዚህም የሚበልጥ ያደርጋል። እኔ ወደ አብ እሄዳለሁና አብ ስለ ወልድ እንዲከብር በስሜ የምትለምኑትን ሁሉ አደርገዋለሁ። ማናቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ። በእኔ የሚያምን እኔ የማደርገውን እርሱ ደግሞ ያደርጋል። ዛሬ የሚያስፈልገን የእምነታችን መጎበኘት፣ የአምልኳችን መጎበኘት፣ የሕይወታችን የክርስትና ሕይወታችን መጎበኘት ነው። ስንጎበኝ ነገራችን እንደ ዛሬ አይቀጥልም። ይሄ ጉባኤ እንደ ዛሬ አይቀጥልም። ጌታ መንፈስ ቅዱስ ሲመጣ እንደዛ አይቀጥልም። ያለፉት የመንፈሳዊ እንቅስቃሴ ታሪክ እጅግ የሚያስቀና ነው። ነገር ግን ምንም የሚያስቀና ነገር የለውም። ምክንያቱም እኛ የምናምነው ኢየሱስ ሌላ ኢየሱስ አይደለም። አብርሃምን የተናገረው ኢየሱስ፣ ሙሴን የተናገረው ኢየሱስ፣ ኢሳያስን፣ ኤርምያስን፣ ኤልያስን የተናገረው ኢየሱስ፣ ያ ኢየሱስ ያ መንፈስ ቅዱስ ዛሬም ለእኔና ለእናንተ አቬሌብል ነው። ለእኔና ለእናንተ ወገኖቼ፣ የዛሬ ዘመን ክርስትና በገባ በጣም የደከመበት ከመዝሙር፣ ከስብከት፣ ከጸሎት፣ ከይሁድ፣ ከኮንፍራንስ ማለፍ ያልቻለ ክርስትና። የእስራኤል አምላክ እግዚአብሔር ይገናኘን። አሜን፣ ይገናኘን። እስቲ ሁላችሁ ብድግ በሉ፣ እጆቻችሁ ወደ ጌታ አንሱ። ጌታ ሆይ እኔን አትልፈኝ ዛሬ በሉ። ዛሬ እያንዳንዳችን እግዚአብሔር እያንዳንዳችንን እግዚአብሔር እንዳልፈኝ ስጸልይ ነው የነበርኩኝ። ሰሞኑን እንዳልፈኝ አይን ይህም ታሪክ በእንደዚህ አይነት ታሪክ መቀጠል አንችልም። እግዚአብሔርን ኤንካውንተር ጌታን ኤንካውንተር ማድረግ አለብን። ኤንካውንተር የእስራኤል አምላክ እግዚአብሔር በክብሩ በኃይሉ በእሳቱ ያግኛችሁ። ዛሬ ባላችሁበት ቦታ፣ ባላችሁበት ሁኔታ፣ ባላችሁበት ታሪክ ያ ተስፋ የሚያስቆርጥ ጥያቄ የሚፈጥር ያ ሁሉ በናዝሬቱ በጌታ በኢየሱስ ክርስቶስ ስም ይገፈፍ። ዛሬ አዲስ ምዕራፍ፣ ዛሬ አዲስ ቀን፣ ዛሬ አዲስ ራእይ፣ ዛሬ አዲስ ምዕራፍ፣ አዲስ እርምጃ በናዝሬቱ በጌታ በኢየሱስ ክርስቶስ ስም ይሁንልን። አሜን። ይሁንልን። አዎን ይሁንልን። የእስራኤል አምላክ እግዚአብሔር በሕይወታችሁ በኑሯችሁ ታሪክን ይህንን ታሪክ ይድገም። በቤታችሁ ታሪክ ይሁን፣ በሕይወታችሁ ታሪክ ይሁን፣ በኑሯችሁ በትዳራችሁ ታሪክ ይሁን፣ በስራችሁ ታሪክ ይሁን። የእስራኤል ቅዱስ እግዚአብሔር ታሪኩን በእናንተ ላይ ይግለጠው። አሜን ይሁን። አሜን ይሁን። አዎን ይሁን። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ አሁንም እስከ ዘላለምም ይሁን። ይሁን ለዘላለም፣ ይሁን ለዘላለም፣ ይሁን ለዘላለም፣ ይሁን ለዘላለም። ሌላ ነገር አይደለም። ጌታ ሆይ ዛሬ ተገናኘኝ በሉ። ዛሬ በዚህ ወደ ቅዱስ ቁርባን እንሄዳለን። ጌታ ሆይ በምትቀበለው ስጋና ደሜ ተገናኘኝ በሉ። ወገኖቼ ታሪኬ የተለወጠው በዚህ ነው። እኔን አገኘኝ። መጀመሪያ ጊዜ የክርስቶስ ኢየሱስ ደም ከኃጢአት ሁሉ የሚያነጻ የክርስቶስ ኢየሱስ ደም በስጋ ይሄ የሚፈውስ ጌታ ሕይወቴን ያገኘኝ በዛ ነው። ታሪካችሁን ዛሬ ኢየሱስ ክርስቶስ አዲስ አድርጎ ይለውጣችሁ። አዲስ አድርጎ ይለውጠን። ያው እግዚአብሔር የማይሆኑትን መርጦ የማይሆኑትን አምጥቶ የራሱ አገልጋዮች እንዳደረገ በናዝሬቱ በጌታ በኢየሱስ ክርስቶስ ስም
ዛሬ እያንዳንዳችንን አገልጋዮች አድርጎ ከዚህ ያሰናብተን። እያንዳንዳችን መስካሪዎች አድርጎ እያንዳንዳችንን በመልእክት ሞልቶ በራእይ ሞልቶ በናዝሬቱ በክርስቶስ ኢየሱስ ስም ይላከን። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ ይሁን። ወገኖቼ በጸሎት መንፈስ ሁኑ። ፓስተሮች ወደፊት፣ ዲያቆናት ቶሎ ቶሎ በሉ። በጸሎት መንፈስ ሁኑ። ቁጭ በሉና ቁጭ ብላችሁ ተገናኘን በሉ። በቃ ሌላ የሚያስፈልግ አይደለም። ዛሬ የሚያስፈልገን የጌታ ኢንካውንተር፣ ሆሊ ኢንካውንተር። ጌታ ይገናኘን። ታሪካችን እዛ ውስጥ ነው ያለው። ታሪካችን እዛ ውስጥ ነው ያለው። የኔና የእናንተ ነገር መልስ የሚያገኘው በዛ ነው ወገኖች፣ በዛ ነው። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ አሁንም እስከ ዘላለምም ይሁን። ሃሌሉያ። ክብር ለአብ፣ ክብር ለወልድ። ለእናንተ ደግሞ አሳልፌ የሰጠሁትን እኔ ከጌታ ተቀብያለሁና ጌታ ኢየሱስ አልፎ በተሰጠባት በዛች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶም እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ሥጋዬ ነው፣ ይህን ለመታሰቢያዬ አድርጉት አለ። የእግዚአብሔር ልጅ የናዝሬቱ ኢየሱስ ራስህን ቀድሰ ሰጠህን፣ ራስህን ቆርሰ ሰጠህን፣ ደሜን ቀድተ አጠጣህን፣ ሥጋዬን ቆርሰ አበላህን። አንተ የሕይወት መንገድ፣ አንተ የሕይወት መሪ፣ የሕይወት ጌታ ጌታ ሆይ በማዕከላችን ተመላልሰ እያንዳንዳችንን ዛሬ እያንዳንዳችን ፊት ለፊት ልንገናኝ እንፈልጋለን። ታሪካችን እንዲለወጥ፣ አካሄዳችን እንዲለወጥ፣ ኑሯችን እንዲለወጥ በጌታ በኢየሱስ ክርስቶስ ስም አድርገው። ክብር በሰማይ ክብር በምድር ላንተ ይሁን። በጌታ በኢየሱስ ክርስቶስ ወደፊት ትመጡና
በዛች ሌሊት እንጀራን አንስቶ አመሰገነ። የምትመሰገን ለዘላለም ዘላለም የምትመሰገን ጌታ ነህ። ኃያል ጌታ ነህ። ድንቅ ጌታ ነህ። እግዚአብሔር ሆይ በክርስቶስ ኢየሱስ በምድር ላይ የተደረገውን ዛሬ እንደ ታዘዝን እንደግመዋለን። ይሄ ለሕይወታችን፣ ይሄ ለዘመናችን፣ ይሄ ለመንፈሳችን ስጦታ ነውና በክርስቶስ ኢየሱስ ስም በዚህ ስለምትገናኘን ክብር ምስጋና ላንተ ይሁን። ይህንን ነገር ጌታ እግዚአብሔር በክርስቶስ ኢየሱስ እንደታዘዝን እንወስዳለን። አንተ ራስህ ጌታ እግዚአብሔር አጉርሰን በክርስቶስ ኢየሱስ ስም አሜን። ህብስቱን በአንድ ላይ እንወስዳለን። እንደዚሁም ከራት በኋላ ጽዋውን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁት ጊዜ ሁሉ ይህን ለመታሰቢያዬ አድርጉት አለ። ጽዋውን በአንድ ላይ እንወስዳለን። አንተ የሕይወት እንጀራ፣ አንተ የዘላለም ሕይወት ራስህን ስለቆረስክልን፣ ራስህን ስለሰጠህን ክብር በሰማይ ክብር በምድር አሁንም እስከ ዘላለምም ላንተ ይሁን። ወገኖቼ ካንተ ተቀበሉ። ወገኖቼ የካንተ የተቀበሉትን ሥጋዬን በሉ፣ ደሜንም ጠጡ። አዲስ ታሪክ፣ አዲስ ጅማሬ በሕይወታቸውና በታሪካቸው ይሁን። ጌታ ሆይ ለዘላለም ዘላለም ተባረክ። ስለሰጠን ጊዜ፣ ስለሆነልን ሁሉ፣ ስለ ኢየሱስ ከብዙ ነገር ነፃ የሚያወጣ የሰውን ታሪክ የሚለውጥ ስለሱ ክብር ምስጋና ለአንተ ድረስ። እንወድሃለን፣ እናመሰግናለን። ሃሌሉያ። እስኪ ብድግ ብላችሁ በምስጋና በእልልታ በጨብጨባ አመስግኑት ይህንን ጌታ።
አምላክ እግዚአብሔር ሕይወታችሁን ዘመናችሁን ይባርክ። በመውጣት ተባረኩ፣ በመግባት ተባረኩ። ሳምንቱ የተባረከ ሳምንቱ የመገለጥ ሳምንት፣ የብርሃን ሳምንት፣ የክብር ሳምንት ይሁንላችሁ። ከእግዚአብሔር እንደሰማችሁ ሕይወታችሁ፣ ታሪካችሁ ተለውጡ። እናንተም የሌሎችን ሕይወት የምትለውጡ የእስራኤል አምላክ እግዚአብሔር ያድርጋችሁ። ክብር በሰማይ ክብር በምድር ለእግዚአብሔር ይሁን። እግዚአብሔር ይባርካችሁ፣ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ፣ ሰላሙንም ይስጣችሁ። እግዚአብሔር በኑሮ ሁሉ ሕይወታችሁን ዘመናችሁን ይባርክ። በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ አንድ አምላክ አሜን፣ አሜን፣ አሜን። ክብርን ስጡት ለዚህ ጌታ። ሃሌሉያ።